እነዚህ እዚህ ጋር የምታዩዋቸው ሁለት ጥያቄዎች ኢንትራንስ ላይ የመጡ የአፕቲቲዩድ ጥያቄዎች ናቸው። ቀለል ያሉ ናቸው፣ ነገር ግን ሁልጊዜም ሊመጡ ስለሚችሉ ሁላችሁም መሳት የለባችሁም። በደንብ እናያቸዋለን። የመጀመሪያው ጥያቄ if the mean of ascending order of ይችን በደንብ ያዙልኝ እሺ። ascending ስለምጠቅምን ማለት ነው። ascending order of the data 5 x y 13 15 is 10 ነው የሚለው። የነዚህ ቁጥሮች ሚን ስንት ነው? 10 and the difference between x and y is 3 then the value of x ስንት ነው ነው የሚላችሁ። ስለዚህ አንደኛ የምትይዙልኝ ነገር ምንድነው? ascending order እንደሆነ እቺን ትይዙልኛላችሁ። ማለት ያውን ለሚን ይጠቅማችኋል ማለት አይደለም። በሚን ascending ቢሆንም ባይሆንም ምንም የሚቀይረው ነገር የለም። ነገር ግን እዚች ጋር the difference between x and y ከተባላችሁት ላይ ይችን የግድ እናመጣታለን ማለት ነው ascending order ዋል። ስለዚህ ምን ታደርጋላችሁ? መጀመሪያ ላይ ሚን ስትፈልጉ እንደ ሁሉ ጊዜው በጣም በቀላሉ ሁሉንም ትደምራላችሁ። ascending order ተቀምጠዋል። ደምራችሁ ሲካፈል ለብዛታቸው ለ5 እኩል ይሆናል ስንት ነው? 10 ይመጣል ማለት ነው ተብለናል። ይመጣል ሳይሆን 10 ነው ተብለናል። ከዛ በኋላ ስንት ነው የሚሆነው? ይሄኛው 13 ሲደመር 15 ሲደመር 5 33 ሲደመር x ሲደመር y እኩል ይሆናል 5 ሲባዛ በ10 50 ይመጣላችኋል። ከዛ ከ50 33ን ትቀንሱና x ሲደመር y እኩል ይሆናል 17 የሚል አንድ ኢኩዌሽን አወጣችሁ። ይችን ያዙ። ከዛ ሁለተኛው የሚሆነው the difference between x and y is 3 ተብላችኋል። አሁን ላይ ascending order ስለተቀመጠ ማን ነው ትልቁ? 5 x y እያለ ascending order ከተቀመጠ ትልቁ ማን ማለት ነው? y ነው እንጂ x ሲቀነስ y እንዳታደርጉ አደራ ማለት ነው። እሶች ላይ ነው ጥንቃቄ እንድታደርጉ ምፈልገው። ስለዚህ አሁን y ሲቀነስ x ስንት ነው ማለት ነው? 3 ነው። ከዛ ይችን ተወስዱና ሪአሬንጅ አድርገን ሳይመልተነስ ኢኩዌሽን እናደርጋለን ማለት ነው። ሁለቱንም አንድ ላይ ወስደን x ሲደመር y ስንት ነው ተብለናል? 17። ይችን ደግሞ ተመሳሳይ ለማድረግ ያክል -x ሲደመር y እኩል ይሆናል 3 ቦታ ማቀያየር ብቻ ማለት ነው። ከዛ በኋላ ሁለቱም በጋራ x በ-x ቁልቁል ደምሩ ይጠፋላችኋል። 2y እኩል ይሆናል 20። ከዛ y እኩል ይሆናል 10 ይመጣላችኋል። ከመጀመሪያዋ ብትሄዱ x ሲደመር y 17 ስለሆነ የy ዋጋ 10 ነው። ስለዚህ x ዋጋ 7 ይመጣላችኋል ማለት ነው። ስለዚህ መልሳችሁ ማን ይሆናል? a 7 ያያዘው። እቺን በደንብ ልብ በሉልኝ። ሁለተኛው ጥያቄ ደግሞ what list number added to 2609 so that the sum is completely divisible by 17 ነው የሚላችሁ። 2609 ላይ ትንሹ ቁጥር ልብ በሉ። ትንሹ ቁጥር ቢደመርበት ለ17 በቀጥታ ተካፋይ ይሆናል የትኛው ነው የሚላችሁ። ስለዚህ እዚህ ጋር የምታደርጉት ምንድነው? መጀመሪያ 2619ን ለ17 በቀጥታ አካፍሉት 153 ቀሪ 8 ይመጣላችኋል። ሪሜንደራችሁ 8 ይመጣል። ስለዚህ 8 ማን ብትሆን ነው? ከዛ ማን ቢጨመርባት ነው? ሪሜንደሩ ላይ ማን ቢጨመርባት በቀላሉ ለ17 የምትካፈለው ብላችሁ ከ17 ሲቀነስ 8 ስንት ይመጣላችኋል? 9። ስለዚህ 9 ከ2609 ላይ ወስዳችሁ ብትደምሩት 2618 ይመጣላችኋል። ሲካፈል ለ17 በቀጥታ 154 ይመጣል ማለት ነው። ቀጣይ ግን ማለት ሌላ ትልቅ ቁጥር ደምራችሁ እንደዚህ ማምጣት ትችላላችሁ። ነገር ግን የተሰጣችሁ ቁጥር ምንድነው የሚላችሁ? ሊስት ትንሹ ቁጥር ማን ቢደመርበት ነው እንደዛ ሊሆን የሚችለው ይላችኋል። ስለዚህ ዲ ላይ ያለ 9 መልሳችሁን ታገኛላችሁ ማለት ነው። በደንብ እነዚህን የመሳሰሉትን ጥያቄዎች በቀጣይ በሰፊው እንሰራለን። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካም ጊዜ